ሳምንታዊው የጤና ጥበብ ፕሮግራማችን ነው። ያዕቆብ ሰማን እባላለሁ። ጤና ሚኒስቴር ውስጥ የሕክምና አገልግሎት ዳይሬክተር ጄኔራል ነኝ። ጤና ጥበብ ላንተ ምን ማለት? ስሜትን ማስተላለፍ ማለት ነው። ያዕቆብ የጤና ባለሙያ መሆኑን በጣም የወደደበት 500 በላይ ታካሚ ተኝቶ ሲታከም እና ገና ድኖ ሲወጣ ስታዩ ምን ሆኜ ነው እዚህ ውስጥ የገባሁበት? በጣም ብዙ ጊዜ ምን ልሰራ ነው እዚህ የተገኘሁት ምናምን ብዬ አውቃለሁ። ሙያዊ አገልግሎት ብሰጠው ብለህ የምታስበው ሰው ይኖረው? ቄዶንያ ቢኒያምን ዘሚያኑስ እንደው ተጨማሪ ተስጦ ይኖረው ይሆን? ጥሩ አስተማሪ ነኝ። በጤና ተቋም ሞተው ከሚወጡ ሰዎች ውስጥ 52%ዎቹ በተላላፊ ባልሆኑ በሽታዎች። በጤናው ዘርፍ ትልቁ ስልጣን ቢሰጥህ ምንድን ነው? እንግዲህ አሁን እኔ ዳይሬክተር ጀነራል ነኝ። አለቃዬ ሊያ ናት። እና አንደኛው ማድረግ የምፈልገው የጤና ሴክተር ከሲቪል ሰርቪስ ስርዓት አወጣዋለሁ። ፈጣሪ የሆነ የሚፈጥር አዳዲስ ነገሮችን የሚያይ ዲሲፕሊን የሆነ ጄኔሬሽን መፍጠር ትችላለህ። አንተም በዚህ በኮቪድ ህመም ተይዘ ነበር። አንተ የዚህ የኮቪድን እያስተባበርክ አንተ ጋር ማይመጣ ይመስልሃል? 2 ቀን አይሲዩ ነበርኩኝ። 1 ብር አዋጣው 1 ብር ለአንድ ልብ። ይሄን የልብ ህክምና አገልግሎት የልብ ቀዶ ህክምና አገልግሎት የሚፈልጉ ልጆች እየጨመሩ ነው። ጥሩ ልብ ያላቸው ሰዎች ለዚህ ለልብ ህክምና ብለው የራሳቸውን ድጋፍ እንዲያደርጉ እኔም ጥሪ ያቀርባለሁ። የዚህ ሳምንት የጤና ጥበብ እንግዳ ነኝ። በዚህ ቆይታ ጥሩ ነገሮች እየተጫወት እንደምንቆይ ተስፋ አደርጋለሁ።